ቢሰራበት ምን ይመስልሻል? እማዬ በጣም ደስ ይለኛል። ጥሩ በቃ እንደዛ ከሆነ ደውይለትና የምንገናኝበት መንገድ አመቻች። አሁን ነው የምደውልለት። አያነሳም እማዬ። በቃ ችግር የለውም። ሲያነሳ ትነግሪውና አግኝቼ አናግረዋለሁ። እሺ እማዬ፣ ደግሞ በጣም አመሰግናለሁ። እሺ ደግሞ ለምን ነው ምስጋና? እንዴ ላሴር ስራ ሊሰጪው ስለሆነ ነው። እሱ ህይወቱን ሰጥቶኛል። ታዲያ እኔ ስራ ብሰጠው ያንስበታል እንጂ ይበዛበታል? እሱስ ትክክል ነሽ። በቃ እኔ ወደ ውስጥ ልግባ። እሺ እማዬ። እሺ ወይኔ ያሴር ታድለ። በቃ የራስህ ስራ ሊኖር ነው ማለት ነው። እንዴት ደስ ይላል። ቆይ ግን ምን ሆኖ ስልክ የማያነሳው? እስኪ ልደውልለት። ምን ሆነሻል? ምን አገባሽ? የራስሽ ጉዳይ። ምን አልሽ አንቺ? አልናገርም ካልሽ ታዲያ ምን ላድርግሽ? አለምንሽ። እስቲ ቅድም ያልሽውን ድገሚው። የራስሽ አንቺ ልጅ ጭራሽ በአንቺ ጉዳይ እዚህ መገኘት የሳያንስ ደግሞ የራስሽ ጉዳይ ትይኛለሽ? አዎ የራስሽ ጉዳይ። አንተ እንዲደፍረሽ ነው የምትፈልጊው? እስከ ዛሬ ሰራሽው ወንጀል ሳያንስሽ ሌላ ወንጀል መጨመር ፈለግሽ? እስር ቤት ናት ምንም አታመጣም ብለሽ ነው አይደል እንደዚህ ያልሽው? አዎ ምንም አታመጪ። ያለነው እኮ ፖሊስ ጣቢያ ነው። ወይኔ ባዩሽ፣ በአንቺ ምክንያት እዚህ በስብሼ መቅረቴ ነው። 10 ጊዜ በአንቺ ምክንያት አትበይኝ አቦ። እና ታዲያ የጠየቋትንም ያልጠየቋትንም ነው የምትቀበጣጥረው። እሺ እኔ አሁን ምንድን ነው ማድረግ ያለብኝ? እርግብን አሁኑኑ አጥፋት። በጣም ጥሩ። አሁን ቁርስ አምጥቼልሻለሁ። ተመልሼ እመጣለሁ። ሰላም። አሴር እንዴ አንቺው? አሴር ምን ሆነሃል? ኧረ ምንም አልሆንኩም። ስደውልልህ አታነሳም። ሰላም ሰላም፣ ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ኖላዊ ድራማን ክፍል 105 ላይ ይዘን ብቅ ብለናል ማለት ነው። እንግዲህ ክፍል 5 እንዳያችሁት ብዙም የሚያስከፋ ነገር የለም ማለት ነው። ባዩሽ ናት። ባዩሽ የምትባለው ሴት ያው እንዳትወጣ ብዙ የእጇን እንድታገኝ ሁላችሁም እየተመኛችሁ ነው ይመስለኛል፣ እንደኔ ከሆነ ማለት ነው። እና ሜላት በአሁኑ ሰዓት ላይ ምንም ማድረግ አልቻለችም። ልጆቹን ማናቸው የሀናን ጓደኞች አንደኛውን በይዘው ያው ደም ስለሰጣት ነው በጣም እንትን ስላለች እሱ ውለታ ስላለባት ጓደኛውን አሳልፋ ለመስጠት እጅጉን በጣም ተቸግራለች። እሱ ማነው ስሟ የጥላቷ ማን ነው ጓደኛ ስለሆነ እሱ ያውቃል ቦታዋን ብሎ ለመጠቆም እጅጉን ተጨንቀዋል ማለት ነው። እና ሀኒቾም ጥላቷን አሳልፋ መስጠት አልቻለችም ለጓደኞቿ ስትል ማለት ነው። እና ባዩሽ ጋር ያለችው ልጅ ደግሞ እስር ቤት ማለት ነው እየተጣሉ ይገኛሉ። በጣም ወንጀለኛ እንደሆነች ታውቃለች፣ ግን አልተናገረችም እስካሁን ድረስ። ያቺ ጃርት ደግሞ እንግዲህ ያው ማመልጧ ነው። አመልጣለሁ እያለች ሄዳለሁ ባህር ዳር ብላ ያው ብሯን የገላዋን እየሸጠ እያጠራቀመችውን ብር ሰርቃ ይዛባት ሄዳለች ማለት ነው። ጃርት ብያታለሁ፣ ስሟ እያዘኝም ያናስ እና ያው ያክስቷ ልጅ ናት። እሷ በጣም ተንኮለኛ ናት። እንግዲህ እስከ ተንኮሏ ወደ ባህር ዳር ሄዳለች ማለት ነው።
ሸምሱ ነው ሸምሱ ዘሪሽ የምትለው እያለች የምትጠራው ልጅ እሱም ደግሞ ጠፍቷል። ተከትሏት ሄዶ ይመስለኛል። ጠፍቷል። ስልኩ ዝግ ነው። ጆሮ የሚባለው ጓደኛው እየደወለለት ስልኩ ዝግ ነው። ሀኒቾም እየደወለችለት ዝግ ነው ማለት ነው። እና የት ሄዶ ነው ብላችሁ ታስባላችሁ? ተከትሏት ይመስለኛል ፍቅረኛውን ማለት ነው። እና የሀቅ የሰው ነገር የሰው ነው፣ የሰው ወርቅ አያደምቅ ይባላል። እና የሚላት ወርቅ ሀቋና ንብረቷ ስለሆነ ሰተት ብሎ ማንም ሰው ሳያመጣው ራሱ ማለት ነው በሻንጣዋ ሰተት ብሎ ማንም ሰው ሳያስበው ሰተት ብሎ ቤት መጣ ማለት ነው። የሀቅ ገንዘብ ከሆነ ማንም ሰው ሊነካው አይችልም ማለት ነው። አጭበርባሪነት በስርቆሽ የመጣ ካልሆነ በላብ የመጣ ገንዘብ የትም ቦታ አይሄድምና ያው ሰተት ብሎ ያው እንትና የሚላት ወርቅ መጥቷል ማለት ለባዩሽም አልሆነም፣ ለባዩሽም ወንድም ልጅ አልሆነም ማለት ነው። ጃርቷ ስሟ ጃርት ነው ግን እና ባዩሽ ትወጣለች አትወጣም የሚያሳስብ ጉዳይ ነው። ተወጣች በጣም ነው የምትጎዳቸው ማለት ነው። ማለት በጣም ትጎዳቸዋለች። ጦርነት ይከፈታል ነው ማለት ያለባችሁ። እሷ ተወጣች እና የእጇን ታግኝ የምትሉ እስኪ ፖሊሶቹ ተመራምረው ጃርቷን ያገኟታል። እሷን ታገኟት ደግሞ ልጅቱ ሲጀመር ወደ ማነው ስትሄድ አክስቴን አሳልፌ አልሰጥም፣ ወንድ በአባቴ በጣም ይወዳታል እና አክስቴን አሳልፌ ከሰጠሁኝ አባቴ በጣም ይጠላኛል ብላ እንግዲህ ወደ ሀገሯ ተመልሳለች ማለት ነው። የባዩሽ ወንድሟ ልጅ እና ይህን ይመስላል። ብቻ እንግዲህ እኔ ኖላዊ ድራማን ማንም ሰው አይከታተልም ለማለት ትንሽ ይከብዳል። በጣም ብዙ ሰዎች ነው የሚከታተሉት ማለት ነው። ምርጥና አስተማሪ ድራማ ነው። እኔ ግን ከወገብ ነው የጀመርኩት። አልዋሽም አሁን ነው የጀመርኩት። በጣም ደስ የሚልና የሚስብ ነው። እናት ገብታችሁ ተከታተሉ ትላቸዋለሁኝ። በተረፈ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። የተለያየ የሚያዝናና ቪዲዮዎችን የምለቅ ይሆናል ማለት ነው። ይሄ የመጀመሪያ ስለሆነ የተባተብኩባቸው መንተባተቤንም ውደዱትና ላይክ፣ ሼር፣ ሰብስክራይብ አበረታቱኝ እላችኋለሁ። ሰላም ሰንብቱ። በሌላኛው ቪዲዮ እስከምንገናኝ ሰላም ቸር ሰንብቱ እያልኩ በዚሁ ልሰናበታችሁ። በክፍል 6 እስከምንገናኝ መልካም ቀን ይሆንላችሁ።